ከማቅረቤ በፊት የምቀባጥረው አለ። አንደኛው የምቀባጥረው ምንድነው? ከተማችን አብለጭልጭዋል። ቤታችንም እንዲበራ የእያንዳንዳችን ቤት በገበያችን ልክ በምናገኘው ልክ ቤታችን እንዲበራ እንዲያምር ቢያንስ እንዳይረባ እንድትሰሩልን ለማለት ብዬ ቢያንስ ባለመቀማት አግዙ። ሁላችንም የምናውቀው አንድ ታሪክ አለ። አይ ቲንክ የአሜሪካን ታሪክ መሰለኝ። የረጅም ጊዜ ጦርነት ነበረባትና አላልቅ ቢል ጦርነቱ ዋና ጄኔራሉ መሰለኝ እጁን ይሰጥ ለማለት ነው። የሚመራው የሚያሸንፈው ክፍል እጁን ሰጠ። በቃ ይቁም ጦርነት። የሰላም ዋጋው ትልቅ ነው። አንጠባበቅ፣ እጃችንን እንስጠና ሁላችን ከዚህም ከዚያ እንደዚህም የምንለው የለን። ሁሉም የኛ ነው። እንከስረው እኛው ነን። ራሳችንን መተን ነው የምንወድቀው። እባካችሁ ለሰላም ሰው በቃን፣ ጦርነት በቃን፣ ታከተን። ከተማው በርቶ መርዶ ይመጣልናል ከክፍለ ሀገር። ቤተሰቦቻችን እዛ ናቸው ያሉት፣ ወገኖቻችን ናቸው፣ ወንድሞቻችን ናቸው ያሉት። እባካችሁ ለሰላም እጃችሁን ስጡ። ሁላችሁ እዚህም እዚያ ጦርነት በቃ። አንጓት ጉባኤዎች መጨረሻ ላይ እንደሚጨማበጡበት የሀገር ዳርስ መሞት የለም። እዚህ ካላችሁ ይሰማል። ሰላም ዋጋው ትልቅ ነው። የሚከፈለው በሙሉ ተከፍሎ ለሰላም እንሩጥ። ሁላችንም ለሰላም እጃችንን አመሰግናለሁ። ማን ነበር የሚል ግጥም አለኝ የማቀርብላችሁ። እቺ ነገር አታስፈልገኝም፣ ድምፄ ይሰማል። እሱን ላቀርብላችሁ። ከድሮ ግጥሜ ትንሽ የተቀላቀለች ነች። እንጆይ ማን ነበር ስሙ? ማን ነበር ስሙ? ማን ነበር ስሙ? አሉት አንዳንድ መስመሮች ልብ የሚያቆሙ ነውር እንግጥሶ ነውር ሸምኖ ፍቅር የለበሰ ዓይን ያወጣ በፀሐይ የተከሰተ በጨረቃ ያልተመለሰ ብታላ በሴት ብታለቅ በልጁ ነጃባ ይዤ ማልቀር ከደጁ በምረት እንጂ በምን አቅም ለመታሰቢያ ስጋ ወደም ምናምን ዘፈን ሁሉ ማርና ማር የሆኑ ምናምን ምናምን እያለች የሰው ማር ብታጣ የንብ ትልሳለች ያለች ማን ነው? ወራጅ አለ የሚል ግጥም መድብል አለ። እዛ ላይ ቄሱምን ተቀይቶበታል። ተወሰንን አይደል የሚል ቃል በስሙ እየማልሽ እንዴት ጋነባለት ያለሽ ታሳዝኛለሽ። እምቢ ነው ጋነብ እሺ የገነት በሩ በእጅ ያልተሰራው የሰማይ ድንኳን ሚስጥሩ በሰማይ ያለውን በነግራችሁ አይገባችሁም እንዳለው የምድሩን ለምድር አድርገን የላዩን ለላዩ እንስጠው። እዛ ላይ የኔውኛ አልልም የሚል ግጥም አለ። የኔውኝ አልልም የሱም አትሁኝ በአንድ አትወሰኝ ለብዙ
ብታመኝ አንቺ እኮ አገር ነሽ የነፊት አውራሪ የራሱ ደስታ እንዴታ ትዝታሽ ደረቅ ቀን ካራሰ በቅፍሽ ዕድሜ ከታደሰ በረከትሽ ለአዳም ይድረስ አልልም የኔ ብቻውን ምን ቦጣኝ እንደዛ ይላል አሉት እኮ አንዳንድ መስመሮች ልብ የሚያቆሙ እዛው መጽሐፍ ላይ ጎልማሳ ሰውዬ ልጅ ግር ጠብሶ አለመለምኳት ያለው በሱ ልጅነቷን ብትሰጠኝ ጎልማስነቴ ጠፋ መሸ ያልኩት ዕድሜን አነጋችው የመኖር ፍላጎቴ ሰፋ ለመለመች ዕድሜ ለእኔ እኔም ወጣት ሆንኩ በፍቅሯ ጺሜም ቤቴም ተቀባ ከኔው ቢሆን ውሎ አዳሯ የተመጫጨቀ ጂንስ ብትሰጠኝ ስኔከር ተጫማው ለምን ጓደኞቿ ይፈሩ ሼባ ጠበሰች ብለው ያለ እንተዋወቅ ሳልላት ሳልቀባጠር የባንዴ ቁጡን ሳልጨባበት ገብቼ ተደራድሬን ማጥፋትን ኪሴ ዳይቶ አጥፎ የምታስብለኝ አጋድማ በጡጦ ያላደገች ይመስል ምታንገበግበኝ ቀድማ ዕድሜ ለሰባተኛ ሸሌ አድባሯ አትለያት ያሱባት ያገሯ ቁሌ ምናምን የሚል ወግና አርግ አትልም ምትወደውን የምትጠላውን አትሰማ ቲያትር እንመልከት የለ አታይ የምትሰራውን ድራማ ጥሩ ቤት ቆንጆ ራት ከዛም ወይን አታዝ እሷን ለመንከባከብ ራይዳ ትጠራ በቤት አፍራ ሆቴል አትይዝ አንተን ከማዝናናት ከማስደሰት ውጪ ለመምከራት ሞክር አትሆንም ቀጪ ምናምን የሰባተኛ ልጅ ነው አቶ ሚስተራ የሰባተኛ ልጅ ሰባተኛማ አይፈርስም ያዛዡም የታዛዡም ባለውለታ እንዴታ ያው ሁለት ዓመት ምናምን አካባቢ አገራችሁ አይደለም ውጡ ተብለው ታርጀው ተቃጥለው እነሱ የጻፈው ይቅር ለእግዚአብሔር ተባብዬ እማላቀውን ሰውዬ ልጄን የእንግልል የሚያሳየኝ ላግባራቴ ላከብኝ አመላክተኛ ላኩት ከማርያም የልጁ ይበልልኝ ባለቅኔ ጥሩ በአንድ እጁ ጸዳቂ በሌላ እጁ መንጣቂ ሰሞርኩ ለፍቼ የቸገረ ያጸደቀለት የቀበረ አንድዶ ማይ ገሎ የሚቆነድ አግምቱ የማይሸት ምን ልበል ምን ጉድ ነው አይተኛም አያንቀላፋንም አምነን ተጋድመን ነበር ራሳችንን ጥበቃ እኛው ቆመን እንድናደርግ በስንት ዓመት ስንቴ ነው እንቅልፍ የሚወስድ ጊዜ ደሞስ ምን ያደርጋል በሌለበት ደርሷል ለዘበሰበያ ሌቱን ጉርቁታ ይበል ባለቅኔ
ለግብር ለግንባር ያልበቃ ሙሉ ድድ አንተ ወርቃ ፈገግታው ቁርስሳ በክፉ ደጉ ማይነስ እንዴት ተደርጎ በስጋራ ይሰመታል? ማን ላይ ከፍቶ ማንም ቢል إني مشوت وزين بيرين لي ما يكتم مرقيتا دفتر آكيتون ديكون ياترقو بونا كمون بدني درد بونا وانترونا لكبرو أكبر ساقين هاليلويا دار هاليلويا دار من بعد فوتا كوچي بعد أفاني دي أفر كفيل بليودا أمبوا ما إلاني تنمبر من بدنا نامتي وينهكم رومي ترى لجوجين أكرم تمام يبالي بالك إيثار يانتن يا ساي يكيثار نتن مچرشا هنا كربدم دشا مچين ماني فتوال አርቱም ያለው ለኛው በሞታችን ጎልምስ በደማችን ጠንክር በስጋችን ስበው መቼም አንዴ ነፍቶብናል ልባችን ላይ ሸካለ የኔን ነገር ያላ አልሰራው ያንተን ነገር ያቃል የዘራውን አይቻል ይበል ባለከኔ እኔማ ምን አፋለሁ እኔማ ምን እላለሁ የቀን ጨለማነትን በብርሃን እያየ ምናምን ይላል ስሙ ጠፋኝ ማን ነበር ስሙ